ዓለም አቀፍ የነዳጅ ገበያ እየተናወጠ ይገኛል። የሆርሙዝ የባህር በር ተዘግቷል። በሺዎች የሚቆጠሩ መርከቦችና ከ20 ሺህ በላይ የባህር ላይ ሰራተኞች በውጥረት መካከል ተገኝተዋል። አሜሪካና ኢራን ወደማይመለሱበት የጦርነት አፋፍ ላይ ደርሰዋል ወይስ በስተጀርባ ድርድር እየተካሄደ ነው? ዛሬ የአልጀዚራን እና ሌሎች ታማኝ ምንጮችን ዋቢ በማድረግ በፕሬዝዳንት ዶናልድ ትራምፕ እና በቴህራን መካከል ያለውን እጅግ አደገኛ ፍጥጫና የቀረበውን አዲስ የሰላም እቅድ በዝርዝር እንመለከታለን። እንደ አልጀዚራ ዘገባ ከሆነ በአሁኑ ወቅት የዓለም አይን ያረፈው በሆርሙዝ ስትሬት ላይ ነው። ይህ የውሃ መንገድ የዓለም የነዳጅንና የተፈጥሮ ጋዝ 20 በመቶ የሚተላለፍበት የኢኮኖሚ የደም ስር ነው። ሆኖም መንገዱ በመዘጋቱ ምክንያት በሺዎች የሚቆጠሩ የጭነት መርከቦች እንቅስቃሴያቸው ተገቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰጡት መግለጫ ይህ ፍጥጫ ዓለም አቀፍ የምግብ ድንገተኛ አደጋ ሊያስከትል እንደሚችል አስጠንቅቀዋል። በተለይም ደካማና ታዳጊ ሀገራት በዚህ የኃይል ፍጥጫ ምክንያት ከፍተኛ የኢኮኖሚ ጫና ውስጥ መውደቃቸው ታውቋል። ባህሬንና ሌሎች ጎረቤት ሀገራት የባህር መንገዱ መዘጋት ዓለም አቀፍ ሕግን መጣስ ነው በሚል ድምጻቸውን እያሰሙ ይገኛሉ። በዚህ ውጥረት መሃል የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በቅዱስ ፒተርስበርግ ተገኝተው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተገኝተዋል። አራግቺ ከሩሲያ ጋር ያለውን ስልታዊ አጋርነት አወድሰዋል። ኢራን በፓኪስታን በኦማንና በሩሲያ በኩል ለአሜሪካ መልእክቶችን እየላከች እንደሆነ አልጀዚራ ዘግቧል። ሚኒስተሩ እንደገለጹት ቴህራን አሜሪካ ያቀረበችላትን አዲስ የድርድር ጥያቄ እያሰበችበት ነው። ሆኖም ትልቅ የጥርጣሬ ደመና አለ። የተወገን ይታመናል የሚለው ጥያቄ በኢራን ባለስልጣናት ዘንድ ትልቅ አጀንዳ ሆኗል። በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለቀውሱ መፍትሄ ለማግኘት ቢሰበሰቡም ያለ ስምምነት ተበትኗል። ዘጋቢዋ ክሪስተን ሳሎሚ እንደገለጸችው ለችግሩ ተጠያቂው የአሜሪካና የእስራኤል ያልተቀሰቀሰ ጥቃት ነው በማለት የቀረበውን የውሳኔ ሐሳብ ውድቅ አድርገዋል። የኢራን ድርጊትና የባህር መንገዱ መዘጋትን በጽኑ እያወገዙ ነው። ይህ የሀያላን አገራት አለመስማማት የቀውሱን እድሜ እያረዘመው ይገኛል። ኢራን በፓኪስታን በኩል ለአሜሪካ የላከችው የሰላም እቅድ ሁለት ዋና ነጥቦችን ይዟል። አንደኛ የኒውክሌር ጉዳይ፣ ግጭቱ እስኪቆም ድረስ ስለ ኒውክሌር መርሃ ግብሩ የሚደረጉ ውይይቶች ለጊዜው እንዲቆዩ ማድረግ። ሁለተኛው ደግሞ የሆርሙዝ ስትሬት መንገዱን መልሶ መክፈትንና ጦርነቱን ማቆም ነው። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት እንደገለጹት ፕሬዝዳንት ትራምፕ እቅዱን ከብሔራዊ ደህንነት ቡድናቸው ጋር እየመረመሩት ነው። ነገር ግን ትራምፕ አንድ የማያወላወሉት ቀይ መስመር አስምረዋል። ኢራን በምንም ተአምር የኒውክሌር መሳሪያ ሊኖራት አይችልም። ይህ እቅድ ለድርድሩ ስኬታማነት ትልቅ ፈተና እንደሚሆን ይጠበቃል። ዲፕሎማሲው ባለበት በዚህ ሰዓት በመሬት ላይ ያለው ወታደራዊ እንቅስቃሴ ግን እጅግ አስፈሪ ሆኗል። የአሜሪካ ማዕከላዊ እዝ እንደገለጸው ዩኤስኤስ ራፋኤል ፔራልታ የተሰኘችው የጦር መርከብ ወደ ኢራን ለመግባት የሞከረችውን ኤምቲ ስትሪም የተባለች ነዳጅ ጫኝ መርከብ በቁጥጥር ስር ውላለች። ይህ ወታደራዊ ፍጥጫ በቀጥታ የነዳጅ ገበያውን መጥቶታል። የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $108 ደርሷል። ይህም በዓለም ዙሪያ የሸቀጦች ዋጋ እንዲጨምር ማድረጉ አልቀረም። በሌላ በኩል ደግሞ ቀጠናው በሌላ እሳት እየተለበለበ ነው። ምንም እንኳን የተኩስ አቁም ስምምነት ቢኖርም በእስራኤልና በሂዝቡላህ መካከል ያለው ግጭት ቀጥሏል። ከኤፕሪል 17 ጀምሮ እስራኤል በሊባኖስ ላይ በፈጸመችው ጥቃት የሞቱት ሰዎች ቁጥር ቢያንስ 40 ደርሷል። ይህ ሁኔታ ኢራን በቀጥታ በጦርነቱ ውስጥ እንድትገባ ሊያደርጋት እንደሚችል ስጋቶች አሉ። ዓለም በአሁኑ ወቅት በአስቸጋሪ ሁኔታ ውስጥ ትገኛለች። በአንድ በኩል የኢራን የሰላም ጥያቄና የድርድር መከራከሪያ ተስፋ ሲፈነጥቁ፣ በሌላ በኩል ደግሞ ወታደራዊ ፍጥጫውና የኢኮኖሚው ቀውስ ሁኔታውን ይበልጥ እያወሳሰቡት ነው። ፕሬዝዳንት ትራምፕ የኢራንን እቅድ
ዘንድ ይቀበሉ ይሆን ወይስ ወታደራዊ እርምጃው ይቀጥላል? እናንተስ ምን ይመስላችኋል? ይህ ፍጥጫ በሰላም ይፈታል ወይስ ወደ ሰፋ ያለ ቀውስ ያመራል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለዛሬ የነበረን መረጃ ይህንን ይመስል ነበር። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ቆዩልን።